ሲራትን እንደ መሻገር ያገለግላል ተብሎ ስለሚታሰብ ሰውየው ቤቱ ሰላቱን ከመስገድ ይልቅ ወዴት ይመጣል? ወደ መስጂድ ይመጣል። ለምን እንደው ታውቃላችሁ? ነገ የቂያማ ቀን በጀነትና በጀሃነም መካከል ያለን ጉዞ እንደ መርከብ አድርጎ ወይም ደግሞ እንደ መኪና እንደ አውሮፕላን በሩታ ያገባል። ነገር ግን መሻገር እንዲሆን አስቦ ነው የሚመጣ። ያም ቢሆን ነገ የቂያማ ቀን ያ መስጊድ ማለት ነው እሱ ይግባበት አይግባበት የሚያውቀው ነገር የለም። መቼ ነው የሚያውቀው? ከሞተ ከተቀበረ ከተነሳ አላህ ፊት መለመሉን በቆመበት ሁኔታ መለመሉ ይገባችኋል አይደል? ሰው ሁሉ የቂያማ ቀን ከእናቱ ማህፀን እንደወጣ አላህ ፊት ይቆማል አሉ ነብዩ ሲያስተምሩ። ከዛ የነብዩ ልጅ የነበረችው ፋጢማ እንዲህ ብላ ጠየቀች፣ አንቱ የአላህ መልእክተኛ ሆይ ነገ የቂያማ ቀን ወንዱም ሴቱም ከእናቱ ማህፀን እንደወጣ ራቁቱን ከቆመ እንዴት ነው ብላ ጠየቀች። ከዛ በኋላ ነብዩ እንዲህ ብለው መለሱ፣ የዛን ቀን ከሚወድቀው መከራ የተነሳ የውመ ተዝሀሉ ሙርዲዐቱን ዐማ አርደዐት ልጇን የምታጠባ እናት መቼ ልጇን እንደምትጥል አታውቅም። ወተድዑ ኩሉ ሐምሊን ሐምለሃ ረጅም የምትሸከመችው መቼ እንደጣለች አታውቅም። ወተረ ናሰ ሱካራ ወማ ሁም ቢሱካራ ወላኪነ ዐዛበ አላሂ ሸዲድ ሰዎች ሁሉ እንደ ሰካራም ይሆናሉ። ሰካራም ሲገላገል አይታችሁ ጠጥቶ መገለጥ እንደ ሰካራም ይሆናሉ ከመከራ የተነሳ። ወላኪነ ዐዛበ አላሂ ሸዲድ የጌታን ቅጣት ብርቱ ነው። ስለዚህ አንድ ሙስሊም ሰላቱ ሲሰግድ ቂያማን ሲያስብ ፍርሃት፣ መቃብርን ሲያስብ ፍርሃት፣ ሰላትን ሲሰግድ ፍርሃት፣ በፍርሃት የተሞላ ህይወት። ያ ሰው አንዱ እኔ ነበርኩኝ። አንድ ምሽት ቅዳሜ ማታ 4 ሰዓት ላይ የዛሬ 25 ዓመት በፊት ሚዛን ተፈሪ የሚባል ከተማ በሬን ዘግቼ ሳለቅስ የሞትን ደጅ ሰብሮ የተነሳው ሐዲስ የነብዩ መሐመድ አስተምሮት ተፍሲር القرآن የቁርአን ኮሜንተሪ የቁርአን ማብራሪያ ቀርቻለሁ። በየቴም የተለያየ አይነት
የጻፍኳቸው መጽሐፎች አሉ። አነበብኳቸው፣ አየኋቸው፣ ግን ህይወት አላገኘሁባቸው። እዚህ ነው ትናንት ያስተዋወቅኳቸው። ይሄ መጽሐፍ ተጽፎ ያለቀው መስጊድ ውስጥ ነው። ከዛሬ 18 ዓመት በፊት በልዩ ሁኔታ መስጊድ ውስጥ ገብቼ በነበረ የ7 ዓመት ቆይታ ጌታን ካገኘሁ በኋላ በአስደናቂ ሁኔታ ነው ተጽፎ ያለቀው። የታተመው ግን ከ18 ዓመት በኋላ። አንዳንዶቻችሁ አጠገባችሁ ያለውን ሰው ሰላም በሉትና አሰላሙ አለይኩም በሉ። አሰላሙ አለይኩም በሉ። ሰላም ላንተ ይሁን ማለት ትናንት አስብሮ ያልነበራችሁ ግን አሁን ሰላም ላንተ ይሁን ማለት ነው። አሜን። እንደገና ኢየሱስና ነሲ በሉት። ይዘገይም በሉት። በእርግጥ ይመጣል። ይዘገይም በእርግጥ ይመጣል። አሜን። የነፍሴ ጥያቄ ተመለሰ። የሞተው አስከሬ ላይ ተሰበረ። የአኺራ ጥያቄ መልስ አገኘ። እኔ እወድሃለሁ አለ። በቃ በሚገባኝ ቋንቋ ተሸነፈ ልብ ያለ። ከዛ ጠዋት ተነስቶ 91 ዓመተ ምህረት ሰኔ ወር ላይ ያ የሰማሁት ድምፅ ወደ አንድ ከፍታ ቦታ ወሰደኝ። ስገባ ቸርች ነው። ያ ቸርች ቃለ ሕይወት ይሁን ሙሉ ወንጌል ይሁን ሕይወት ብርሃን ይሁን መሰረተ ክርስቶስ ይሁን ሐዋርያት ቤተ ክርስቲያን ይሁን ኦንሊ ጂሰስ ይሁን ወይም ደግሞ ጆባ ማቀው ነገር ግን ይሁን ትምህርት ከሕይወትም ጭምር ሲሆን ያምናል። ዝም ብዬ ጥቅስ በደረድር ማዕና የለውም። ከዛ በኋላ ሰባኪው ሰብኮ ሲጨርስ ጌታን የምትቀበለው አለ። እጅን አነሳው። ለካ የገባሁበት ቸርች ሙሉ ወንጌል ልክ ስብከቱ አልኩ። እሱን ምስክርነት ከተናገሩ ጊዜ ያበቃል። ጨረሱ። የምክር አገልግሎት ወንድማችን ይሰጥሃል። ከዛ ይዞኝ የሄደው ሰው ወደ ምክር መስጫ ክፍል አስገባኝ። አስቀመጠኝ። ስሜን ነገርኩት። አከሬ ይባላለሁ አልኩ። አሁን ወደ 4-5 ስሞች ናቸው ያሉኝ። ያው ከአገልግሎት አንጻር ነው እንግዲህ አንደርግራውንድ ስለማገለግል 4 ሎረን ሐቅም፣ ሙሳም፣ ኢስማኤልም እነዚህ ስሞቼ ናቸው። በተለይ በሞባይል የምትቀርጡ ፌስቡክ ላይ እንዳለቁ አደራችሁ። እኛ አንደርግራውንድ ስለምናገለግል ብዙ ስራ ስላለብን እግዚአብሔር ደግሞ ጊዜው ሲደርስ ደግሞ ኦፊሻል እንወጣለን። አሁን ውስጥ ለውስጥ እናስተምር እናሰልጣኔ። ከዛ በኋላ የመገለጥ ዘመን አለ፣ የመደበቅ ዘመን አለ። ከዛ በኋላ ስሜን ነገርኩት። እኔ ራቡ ሼኪ ይባላል። አባቴ ጅማ ሼክ የነበረ ጌታ አግኝቼው እሱ ሃይስኩል መምህር ነው። በቃ እኔም ስሜን ነገር አብሽር አህለን ወሳህለን ያ ሼክ መርሐበን ታግባ በሚገባኝ ቋንቋ እናገረኝ ደሳል። ዛሬ 2 ወር በየቀኑ ነበር የዛን ሰዓት ድህነት ምንባል ነበር። የድህነት ትምህርት በየቀኑ የመንግስት ሰራተኞች እግዚአብሔር ይባርካቸው በዛ ዘመን ያስተማሩ። ከዛ በኋላ ግን የውሃ ጥምቀት ከመውሰዴ በፊት ነው በመንፈስ ቅዱስ ሙላት የተጠመቅኩት። መስለ ጀመርኩ። በሙሉ ወንጌል ዶክትሪን አደረኩ። ከዛ በኋላ ግን የነበሩት 2 ዓመታት 92፣ 93፣ 94 መጀመሪያ በጌታ በኢየሱስ ከአንድ ከተማ ወደ አንድ ከተማ ከመሲህ ይሄ ጴንጤዎች በሚወረውሩለት ፍርፋሪ እስላምን የሚያጥላላ ብለው ስሜን በጋዜጣ ሂክማ ጋዜጣ ላይ አወጡት። እኔ ሰው እሑድ ጉባኤ አምልኮ ሲጨርስ ሃሌሉያ የተባባለ ተሳስቦ ሲወጣ እኔ ግን የምገባበት የለም። ከባድ ጊዜያቶችን አልፌያለሁ። አዲስ አበባ በአስፔር ማሳሪያ ተኝቻለሁ። ቀጣና 2 ሙሉ ወንጌል 92 ዓመተ ምህረት ዳር ወር ላይ አረሳው። በጣም ገብቶኝ ግራ ገብቶኝ ቸርች ገባ። በወቅቱ የነበሩት መሪዎች እኔ ከነበርኩበት ቸርች ደብዳቤ ይዤ መጥቼ ነበር። አሳየኋቸው። አዩትና ደብዳቤውን እኔ ብረት አድርጌና ለትምህርት ነው የምናገረው፣ ለመውቀስ አይደለም። እግዚአብሔር ከተናገረ እግዚአብሔር ከጠራ ከዳርቻ ትደርሳለህ። አሜን 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 አሜን። እግዚአብሔር መልካም አምላክ ነው። አሜን። ደብዳቤውን አዩትና ወንድሜ ከዲህ አቤት እንደው እኮ ምንም እኮ ችግር የለም የሚሰጠው ነገር ባይኖር ዳቦም መግዛት ባይችል ምንም እንኳን ቢያደርግና እንደነ ጴጥሮስ ኢየሱስ አለን አይደል? በቃ እኮ መጸለይ ነው። ጌታ ካንተ ጋር ነው። እግዚአብሔር በፊት ይቅደም። አይዞህ በርታ። አለቀ እኮ በቃ 1 ሊትር ውሃ ሰጥቶ ቻው ማለት እኮ ይቻላል። በቃ እኛ ብዙ ስደተኞች አስቸግረውን አንተ ለዚህ ምንም ማድረግ አንችልም። በቃ ና አስወጣው። ጠበቃው በጣም ይዞ ከግቢ
በኋላ ዞሬ አሁን ተነስቷል ታፔላ የሙሉ ወንጌል የቀጠና 2 የእንትኑ ላይ ታፔላ ላይ ምንድን ነው ያለው? የማቴዎስ ወንጌል ምዕራፍ 11 ቁጥር 28 አካባቢ 27 አካባቢ ያለው እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ አሳርፋችኋል። ወይ ጌታ ኢየሱስ! አንዳንዶቻችሁ ብዙዎቻችሁ ልጆቼ ስለምትሆኑ ስሙ። ዛሬ መልካም አምላክ ሄድ ኦፊስ ደግሞ ሄድኩኝ። ኢትዮጵያ ብሎ ወንጌል ዋናው ጽሕፈት ቤት እግዚአብሔር አቦ ታሪክ ሰሪ ያርግህ እባክህ። እግዚአብሔር ይጥራ። እግዚአብሔር ለአገልግሎቱ ይለይህ እንጂ የናቁ ሁሉ አታስፈልግም ብለው ያሉ ሁሉ በክብር ይጠሩሃል። ከበላሁ አልተኛ ነኝ ጠባሁ አንድ ወንድም ይዤው ወደ ጌታ ሄደ። ዋናው ጽሕፈት ቤት አዋሪ ብሎ ሄድኩ። ከየት እንደመጣሁ ነገርኳቸው። አወራኋቸው እንደዚህ ግን በልቤ ላይ የመጣሁበትን ማህበረሰብ መድረስ ፈልጋለሁ። ያንን ለማውራት ነበር ሀሳቤ የሄድኩት። ልክ ደጁ በር ላይ እንደደረስኩኝ ረሃብ አስክሮኝ የለም ረሃብም ልክ ያሰክራል። ወደኩኝ። ደጅ ባባ ተሸክሞ ውስጥ አስገባኝ። ወተት አመጡልኝ። ወተቷን ጠጣሁ። ከተረጋጋሁ በኋላ በወቅቱ የነበሩት የዛኔ ጸሐፊ የነበሩት ጠሩኝና አይዞህ ምን ጌታ ይባርካቸው ጸልየውልኝ ምን ብለውኝ ሲሸኙኝ አንዱ ቶሎ ብሎ መጣና እጄ ላይ የሆነች ነገር አስጨበጠኝ። እንደወጣሁ ብሩን እንዳለኩኝ እንዲሁ እየሳይ ቀዩ 10 ብር ናት። ልጆቼ በደንብ ስሙኝ። አገልግሎት አልተባለ አይደለም የሚባለው በሕይወት አይቼዋለሁ። ጸንተህ ነው ጸንተህ አገልግል። የጠራህን ብቻ ስማ። አይኖችን ሰማይን ይመልከቱ። ለግብህ ትደርሳለህ። አሜን። 2 ዓመት መከራዬን በላ አቃተኝ ክርስቲያን። ከዛ ምን እንደሆነ ታውቃላችሁ? ቸርችም በሩ ተዘጋ። ሰይጣን ከዛ ያሳድደኛል። ቤተሰብ ከዛ ያሳድደኛል። አጅሬ ረሃብ ከዚህ ያሳደኛል። ምን ነው አቃተኝ። ገባሁ ለመስ ቀጥታ ለምን ይገባው እዛ ስገባ እና በኃይለር በልዩ ክብር ተቀበሉኛ። ከዛ በኋላ ጋዜጣ ላይ ወጣ። አነጃሽ የሚባል ጋዜጣ ከፍሎ የነበረው ዳይ ተውበት አደረገ ተብሎ ተወራ። በየመስጊዱ ተነገረ። ተመለሰ ልጃችን ተብሎ በሸሸ ገዳም ተባለ። እኔ ግን ለካ ውስጤ ተዳፍኖ ነበር እንጂ እሳቱ ነካ። አንደበቴ እንጂ ውስጤ ግን ያልወጣ ነገር ነበር የገባ። ያን ይዘተፈረ የሰጠው ድምፅ ነበር። ያቀታል አንዳንድ ጊዜ ረበርጋችሁ ስሙ። ሕይወት ክርስትና ደክሟችሁ መንገዱ አንገዳግዷችሁ ወደ ኋላ ልትሉ ያላችሁ ካላችሁ እነግራችኋለሁ፣ ጸንታችሁ ቆሙ። አሜን። እግዚአብሔር መልካም አምላክ ነው። አሜን። ይሄ ምስክር ነኝ። ባደረኩ 4ኛ ወር ላይ አልዋ መስጊድ በረንዳው ላይ ቁጭ ባልኩበት ቦታ ያ የማውቀው ድምፅ ሚዛን ተፈሪ የሰማሁት ድምፅ ጌታ መንፈስ ቅዱስ ወደ እኔ መጣ። እንዲህ አለ፣ ልጄ እኔ ይገባኛል ቋንቋ። መንፈስ ቅዱስ ስሙ ይባረክ። አሜን። መንፈስ ቅዱስ ስሙ ይባረክ። አሜን። ስለ መንፈስ ቅዱስ አልኩት። ከፊታችሁ የቆመው ሼህ ከጥፋት መንገዱ የመለሰው መንፈስ ቅዱስ ነው። ውድቀቴን ወደ በረከት የቀየረ፣ እርግማኔን ወደ በረከት የቀየረ የአብርሃም አምላክ ስሙ የተመሰገነ ይሁን። ለካ እንደገና በልዩ ተልእኮ በልዩ ስራ እንደገና 7 ዓመት መስጊድ ውስጥ ዛሬ እወድሃለሁ አንተ የጀመርኩትን በአንተ ጨርሳለሁ። ብዙ ስለማውቅ ነፍሴ ተረጋጋች። ከዛ ቀን ጀምሮ ለማንም ሳልናገር በውስጤ ከጌታ ጋር ተስማማ። በመንገዴ እግዚአብሔር ሰዎችን እያዘጋጀ አንደርግራውንድ ከቅዱሳን ጋር አገናኘ። አሜን አሜን አሜን። እዛው መስጊድ ውስጥ እያለሁ ንስሐ ገባሁ። እዛው መስጊድ ውስጥ እያለሁ እግዚአብሔር እኔን ማሳደግ ጀመረ። አንድ ነገር በእርግጠኝነት ልንገራችሁ፣ ይሄ ሰው በደንብ
ሴሎ ባይብል ኮሌጅ አይደለም ያለቀው መስጊድ ውስጥ ከ18 ዓመት በኋላ ጌታ ሆይ ምን አደርግ ዘንድ ትወዳለህ ብዬ ስጠይቀው ጸልያለሁ። በጸልይበትን ስፍራ ሽንት ቤትን ውስጤ ከመጣ እዛው በጥሞና ሆነ። መስጊድ ውስጥም አንዳንድ ይመጣል ድምፁ። ጌታ የተመሰገነ ጥግ ጋር ቁጭ ልና ሰማለሁ። አሜን። ይሄን ድምፅ የሰማሁት መስጊድ ውስጥ ሆኜ ነው። እግዚአብሔር ይናገራል። እንደዚህ አለኝ፣ ጌታ ሆይ ምን አደርግልህ ዘንድ ትወዳለህ? እንደዚህ አለኝ፣ አስተምህሯቸውን በአስተምህሮ ታፈስ ዘንድ ቃሌን በአፍህ ላይ አድርጌአለሁ። ቃል ኤርምያስ የተናገረው አሉ በተባሉ የሙስሊም ሊቃውንቶች ውስጥ እንደገና ኢስላምን መማር ጀመር። የተፍሲር ፈን የቁርአን ማብራሪያ ማለት ነው። ተፍሲር ለብቻው አስተማሪዎች አሉ፣ እዛ የተካኑ እነሱ ጋር የቋንቋ ናህው የሚባል የአረብኛ ሰዋስው ናህው ወሰርፍ የሚባል ለብቻ ሲራ ታሪክ በተለይ በጣም የሚታወቁ የታሪክ መጽሐፎች የቅርብ ጊዜና የመካከለኛው ዘመን እንዲሁም ደግሞ በሂጅራ ከ100 ዓመት በኋላ የነበረው እነ ኢሳሱል አንቢያ የነቢያ ታሪክ እዛ ውስጥ የነቢዩም ታሪክ አለበት። ኢስሐቅ የሚባል የእስላም የታሪክ ጸሐፊ አለ። በጣም የታወቁ የታሪክ ኪታቦች ናቸው። ነይሉል አውጣር የነቢዩ መሐመድ ሐዲስ ከህግ ጋር አብሮ የተዘጋጀ መጽሐፍ ነው። ቡኻሪ፣ ሙስሊም፣ ትርሙዚ፣ ነሳኢ፣ ኢብኑ ማጃ ትልልቅ ኪታቦች የነቢዩ ተውሂድ የነቢዩ ሐዲስ ያለበት ማለት ነው። ተፍሲር የነቢዩ ኢብኑ ጀሪር አጠበሪ እና ኢብኑ ከቲር የሚባሉ እነ ተፍሲሩል ከቢር እነዚህ ቤቴ እንዳለ ኪታቦች ሞልተው ተቀምጠዋል። ከእነሱ ቁጭ ብዬ መብላት ጀመርኩ። አየህ፣ አስተምሮን በአስተምሮ ለማፍረስ ምን ማድረግ አለብህ? ማጥናት አለብህ፣ ማወቅ አለብህ። ከዛ በኋላ እግዚአብሔር አስጀመረኝ። እዛው እግዚአብሔር አስጨረሰኝ። መጽሐፉን ከጨረስኩት በኋላ ምን ብዬ ስም ልስጠው ብዬ ስጸልይ ጌታ መንፈስ እንደዚህ አለኝ፣ ህይወት አጣሁበት በለው አለኝ። ይሄ ርዕስ የወጣው ጌታ በልቤ ማስቀመጥ መልእክት ነው እና ወጀቱ ብሄል ሐያት ህይወትን ከሐዲስ ህይወትን ከፍቅህ ህይወትን ከሸሪዓ መጽሐፍቶች ከፍቅህ ህይወትን ከሐዲስ ከነቢዩ መሐመድ ትምህርቶች ከትላልቅ ኪታቦች ህይወትን ከተፍሲር ፈለግ አጣሁበት። ህይወትን በእግዚአብሔር ልጅ በክርስቶስ አገኘው። ከዛ በኋላ መንገዱ ቀላል አልነበረ። በጣም ፈታኝ መንገዶችን አለፉ። 7 ዓመት መስጊድ ውስጥ ቆየሁ። ዛሬ በኢትዮጵያ ጉዳይ እስልምና ጉዳዮች መሪዎች ላይ ያሉት አብዛኞቹ ሊቃውንቶች የኔ ሼኾች አስተማሪዎች የነበሩ አዲስ አበባ ትልልቅ የሚባሉ መስጊዶች ውስጥ ሰርቻለሁ፣ አስተምሬያለሁ። በጊዜ ሂደት ግን እግዚአብሔር ህይወቴን እየሰራ እያላቀቀ 2002 ላይ በቃ ውጣ ስለኝ በእግዚአብሔር ጊዜና በእግዚአብሔር ሰዓት 2002 አዲስ አበባ ለቅቄ ስለ መጽሐፍ ቅዱስ ኮሌጅ ሐዋሳ ገባሁ። እግዚአብሔር በዛ አስደናቂ ጊዜ ጌታ ሰጠኝ። በሚገርም ሁኔታ የጀመርኳቸው አንዳንድ መጽሐፍቶችም እዛው አለቁ። እግዚአብሔር ከዚህ ያስተምራል፣ ከዚህ ታስተምራለህ። ጌታ የተመሰገነ ይሁን። ከ600 በላይ ሚስዮናውያን አስተምሬያለሁ። ሐዋሳ ባሉ የዩኒቨርሲቲ በተለያዩ ቦታ ያሉ ሜን ካምፓስ የጤና ተማሪዎች ብዙዎችን አስተምሬያለሁ። ሙስሊም ኢቫንጀሊዝም ከሃይስኩል ተማሪዎች ጀምሮ እስከ ዩኒቨርሲቲ ያሉትን ማለት ነው። እግዚአብሔር እድል ሰጥቶኝ ይሄ ማለት ከዛሬ 10 ዓመት በፊት ማለት ነው። ድንቅ ጊዜያቶችን እግዚአብሔር ሰጠኝ። እዛ ያለኝን ተልእኮ ሲያበቃ አሁን ያለሁበት ቦታ 10ኛ ዓመቴን ይዣለሁ። በሀገር ውስጥም ከሀገር ውጭም እያገለገልኩ ይገኛል። አሁን የሚቀጥለው ሳምንት ጅቡቲ ነው የሚሄደው። በጅቡቲ የጅቡታውያን አፋሮቹ፣ ሶማሌዎቹ፣ አረቦቹ ኢየሱስ አንተ ረቢ ወኢላሂ አንተ ረቢ ኢላሂ አንተ ጌታዬና አምላኬ አንተ ሁወ አላሁል ሐቅ አንተ እውነተኛ አላህ ነህ ብለው እርሱን ሲያመልኩ ማየት ፈልጌ ነበር። እግዚአብሔር ህልሜን አሳየኝ። አሜን አሜን። ይኸው እንግዲህ ለወንጌል ሀመት ፈትቼ የተባረርኩበት ቦታ እግዚአብሔር ዘመን አመጣና በዚህ ሙስሊም ኢቫንጀሊዝም አገልግሎት ዋና መሪ አድርጎ አስቀመጠኝ። ክብር ለእግዚአብሔር ይሁን። 92 ብሎ ወንጌል ሀመት በጥበቃ እንዳልወጣሁኝ ለ3 ተከታታይ ቀን እዛ አካባቢ ያሉትን አገልጋዮች የዛሬ 6 ዓመት አንድ ቦታ ወስጄ ሙስሊም ኢቫንጀሊዝም አስተማርኩት። እግዚአብሔር መልካም ነው። እግዚአብሔር ክብር አጨብጭቡ። እግዚአብሔር እንደዚህ ይሰራል። ይሄን የተናገርኩበት ምክንያት ህይወቴ በቀላል አይደለም ወደዚህ የመጣው። ዛሬ በዚህ
ምሽት አንድ ወሳኝ ነጥብ እንድትይዙ ይፈልጋል። ጥቅስ ከቁርአንና ከመጽሐፍ ቅዱስ ለመሳታችሁ ቶሎ ቶሎ ማስታወሻችሁ ትይዛላችሁ። አንድ ጥያቄ ጠይቃለሁ። እቺ ተመልሶልኛላችሁ። አንዳንድ ሰው እንዲመልስልኝ የሚፈልገው ለእናንተ ወደ ሙስሊሙ ኡማ ሙስሊሞችን ወንጌል መድረሳን የምንማረው ወደ ሙስሊሙ ኡማ የወንጌል ስራ ለመስራት በምትሄዱበት ጊዜ ነገም ደግሞ አለው ወደፊትም ሁለተኛ ዙር እንገናኛለን። 2-3 ዙር ይጠይቃል ይህን ትምህርት ለመረዳት ማለት ነው። አዲስ ትምህርት በጣም አስቸጋሪ ልክ ያልሆነ ነገርም እንዳይመጣ ተጠንቀቃለሁ። ስለዚህ ከእነሱ ጋር ስታወሩ አንዱ የምትጠቀሟቸው ሃይማኖታዊ ቃላቶች ራዕይ መጽሐፍ ምዕራፍ 5 ላይ ስትመለከቱ ከነገድ ከቋንቋ ከህዝብ አረገኝ ለመጽሐፍ ቅዱስ ከአባቱ መንግስት ካህናትን ሆን ዘንድ ምን አረገ ዋጀን። አሜን። አሁን አላህ የሚለውን የአምላክ መጠሪያ ስም ስትሰሙና አረብ የሚለውን ቃል ስትሰሙ ወደ አእምሯችሁ ይመጣል። የመጀመሪያ ጥያቄ አረብ ማለት ለእናንተ ምን ማለት ነው? መጀመሪያ ይመልስ ፈልጋል። አሁን ደግሞ ወደ ሙስሊሙ ማይሄድን ከአረብኛ ጋር ብዙ ነገሮች የተቆራኘ ነው። ሃይማኖቱ ከአረብኛ ቋንቋ ጋር የተያያዘ ነው። አረብ ማለት ምን ማለት ነው ለእናንተ? አረብ የሚለውን እንዴት ትረዱታላችሁ? በዛው ልክ አላህ የሚለው የምስራቱን ቃል ለሙስሊሙማ ከማብሰር አንጻር እንዴት እንጠቀምበት? ይሄንን አሁን እንጠይቃለን። አረብ ማለት እናንተ ምን ማለት ነው? ማንም ይመልስልኝ። አንድ ሰው ነው አለዛ ይጠይቃል። አረብ ማለት ምን ማለት ነው? ከዚህ ጀምሮ አረብ ሲባል ምንድን ነው? ወደ አንተ የሚመጣው ችግር የለም። የተሰማህን ነገር እሺ ሌላስ ስለ አረብ ምን ታውቃለህ? ሀገር መሆኑን መልካም። እሺ ሌላ እህቶች እና አሚና አሉ እና አሚና የሉ? እሺ ማነው ስምሽ? ድምፅሽን ከፍ አድርጊ። ናዝራዊት አሚና እንድትመጣ አትፈልጊ? ናዝራዊት እና አሚና እነ ፋጡማ መምጣት የለባቸውም እዚህ? እስኪ ከአለም ውጭ ከእስልምና ባክግራውንድ የመጣ ሰው እዚህ ውስጥ ከሙስሊም ፋሚሊ የመጣ ከእናንተ መካከል ማነው? እዛ ጋር አየ ማነው ስምህ? ስሜ ራሱን እንዲመሰክር ፈልጋለሁ። አብደላም አብዱልቃድርም አብዱልመጂድም አብዱልዓዚዝም ኢየሱስን ያመልካል። ስም ማን ነው? አብደላ። የምትከተለው ሃይማኖት ምንድን ነው? ኢየሱስ። ዶክተር እንዳለ የሴሎ ባይብል ኮሌጅ ፕሬዚዳንት በጣም ወዱ ክርስቶሎጂ ላይ በጣም በቃ ኢየሱስ ነው። አጃኢብ። እንደኔና እንደ ወንድሜ ያሉት ደግሞ ትልቅ ጸባችን ኢስላም የነገረን የሆነ ቦታ ላይ ምን ይላል? እሱ እኮ ይላል ብዙ ስለ ኢየሱስ ቢናገሯቸው የቁርአን ጥቅሶች አሉ ጥሩ ጥሩ የሚመስሉ በውስጣቸው ግን ደግሞ አብሮ ምን የተደባለቀበት መርዝ ያለበት ያነበረኛ ነው የገደለ የቁርአኑ አላህ ምን ይላል? መልመሲሁ ዒሳ ኢብኑ መርየም የማርያም ልጅ ኢየሱስ ማን ነው ይላል። በስላቅ አነጋገር መልመሲሁ ዒሳ ኢብኑ መርየም ቀድ ኸለት ሚን ቀብሊሂ ሩሱል ከዚህ በፊት ከነበሩት ከእስራኤል ነቢያቶች መካከል አንዱ እንጂ ሌላ አይደለም ብሎ ነው የሚዘጋው እሱ። ከዛ ሲደመድም ምን ይላል? እነ መሰለ ዒሳ ዐንደ ላህ ከመሰለ አደም። በቁርአን ውስጥ የተነገረው አላህ
በቁርአን ውስጥ የተገለጠው አላህ ኢየሱስን ዲፋይን ሲያደርግ ማለት ኢየሱስ ማለት ምሳሌው እንደ አዳም ነው። አዳምን ከአፈር ፈጠረው፣ እሱንም እንደዛው። ከዛ በኋላ ሁን አለው ሆነ። በቃ ኢየሱስ ማለት ይሄ ነው አለና 4 ነጥብ ሰካ። የትኛው አላህ? አሜን። በመጽሐፍ ቅዱስ የተገለጠው አላህ ግን እንደዚህ አለ። ማካዱ የምወደው ልጄ እሱ ነውና እሱ ነው ተባሃዲያ የህይወት ቃል የሚገኝበት። አሜን አሜን አሜን። ሰማይ ከምድር የታረቀበት፣ የጥል ግድግዳ የፈረሰበት፣ በመስቀል ላይ ባፈሰሰው ደሙ መጽሐፍን ስታነቡ ግን ራዕይ ምዕራፍ 22 አካባቢ ስታይ ሃሌሉያ አሜን 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 24 ሰዓት መብራት ፀሐይ የማያስፈልግበት ሰማይ 24 ሰዓት ብርሃን እግዚአብሔር በመካከላቸው እነሱ ህዝቡ የሆኑታል። የከበረ ተስፋ ነው ያለ። የከበረ ተስፋ ያ ተስፋ እኔ ትንቢት ይከናወንልሃል፣ ይሳካልሃል ያልቃሉ። እኔ መኪና ቢኖረኝ አልጠላም። በመኪና ተጋፍቼ ነው የምመጣው። አዲስ አበባ ታክሲ ተሳፍሬ ነው። ቤት ቢኖረኝ አልጠላም፣ ግን ለቤት አልኖርም። አቻቻ እንኳን የጌታ ሆኜ አድራሻ የማይታወቀውን የቁርአኑን አላህ እያመለኩኝ ጀነትን ስናፍቅ ኖሬያለሁ። እግዚአብሔር እጅ ኢየሱስ መንፈሱ በኔ ውስጥ አለ። አሜን አሜን አሜን። በኔ ውስጥ ያለው መንፈስ አይኖቼን ምድር ብቻ እንዲያደርግ ያለ ሰማይ የእግዚአብሔር መንፈስ በውስጡ ያለ ኮብራ አስጨንቀው፣ ቤት አስጨንቀው፣ ቤት አስጨንቀው፣ መኪና አስጨንቀው። ይሄ ብሩ ቢቆረጥ በአንዱ ብር ያመልጣል። አንድ አይነት ቢጠፋ በአንዱ ያመልጣል። ሁለቱም ቢጠፉ በልቡ
አምላክ ያልሆነ አለ ማለት ነው። ለዚህ ነው ብቻህን አምላክ ይሆንክ። አሜን። አምላክ ነን የሚሉ አሉ። በብቸኝነት ግን አምላክ ልትባል የሚገባህ አንተ ነህ። ይኸውላችሁ ከሙስሊሞች ጋር ስናወራ አንዱ የሚነሳው አንዱ የምንጠቀምበት አላህ የሚለውን ቋንቋ ነው። ቅድም አላህ የሚለውን ጠይቄያችሁ ነበር። ብዙዎቻችሁ እንግዲህ ዝም ብላችኋል። አላህ ማነው? አረብ ማለት ውሃም ሆነ ልምላሜ የሌለበት ደረቅ ምድረ በዳ ማለት ነው። አላህ ማነው? አረብ ማለት ውሃም ሆነ ልምላሜ የሌለበት ደረቅ ምድረ በዳ ማለት ነው። ሌላው አረብ የሚለው ቃል የአፍ መፍቻ ቋንቋቸው አረብኛ የሆኑ ማህበረሰቦች የወል መጠሪያ ወይም የጋራ መጠሪያ ሆኖ ያገለግላል። ለምሳሌ አረብ አለ የአፍ መፍቻ ቋንቋቸው የአረብኛ ቋንቋ የሆኑ ማህበረሰቦች የወል የጋራ ምን ማለት መጠሪያ ማለት ነው። ሶስተኛ አረብ የሚለው ቃል ክርስቲያኖች፣ የወንጌል አማኞች፣ ሙስሊሞች በኢስላም ጥላ ስር የሚኖሩ ዘላኖች፣ ሃይማኖት የለሽ የሆኑ መጁስ ይላቸዋል ኢስላም። ፀሐይ አምላኪ ሊሆን ይችላል፣ ወንዝ አምላኪ ሊሆን ይችላል፣ መጁስ ይላቸዋል። ክርስቲያኖችን ነሳራ፣ አይሁዶችን አይሁድ ወይም ደግሞ አህለል ኪታብ ሁለቱን በጥምር ክርስቲያኖችና አይሁዶችን በጋራ የመጽሐፉ ሰዎች ብሎ ይጠራቸው። ነገ አነሳበታለሁ። እነዚህ በጋራ የሚጠሩበት ስም ነው። ምን የሚለው አረብ ክርስቲያኖች አሉ። አረብ በዘሮች ደግሞ ምኖች አሉ? ሙስሊሞች አሉ። ወደ ትምህርታችን እንምጣ። አረብ ክርስቲያኖች አምላካቸውን ማን ብለው የሚጠሩ ይመስላችኋል? አረብ ክርስቲያኖች አምላካቸው ማን ብለው ይጠራሉ? አላህ። የዳኑ የተለወጡ አላህ ብለው ይጠራሉ። ሙስሊሞችም አምላካቸው ማን ብለው ይጠራሉ? በልፈርቅ በይነሁም። ታዲያ በሁለቱ መካከል ያለው ልዩነት ምንድን ነው? ሙስሊሙም አላህ ይላል፣ ክርስቲያኑም አላህ ይላል። አረቦቹ እኔም ዛሬ አሁን ለምሳሌ አላህ እላለሁ። በመካከላቸው ያለው ልዩነት ምንድን ነው? አንድ ሙስሊም አላህ ብሎ ሲጠራ ነገ ምናልባት አንዱ ከማስተምረው ይሄ መጽሐፍ አቂደቱ ዋሲጥያ ይባላል። የአንድ ሙስሊም የእምነቱ መሰረታዊ አስተምሮት ምን ይመስላል የሚል ስለ አላህ የሚሰጠው ትንታኔ አለ። በዚህ መጽሐፍ ውስጥ አምላክን በተመለከተ አላህ ብሎ ትንታኔ ሲሰጥ አንዳንድ ትንታኔዎቹ በቀጥታ የተወሰዱት ከመጽሐፍ ቅዱስ ነው። ምክንያቱም ቁርአን መጽሐፍ ቅዱስ ተጽፎ ከተጠናቀቀ ቢያንስ ከ500 ዓመት በኋላ ነው የመጣው። እኔ የሚገርማችሁ ነገር ቁርአን ከመጽሐፍ ቅዱስ በፊት መጥቶ ቢሆን ኖሮ ወይ ጉድ ይፈላል። አቤት ይታሰብ ይባላል። አመድማ ገደለን እኮ ኢየሱስ መጣና ህይወት ሰጠ ከክርስቶስ ላይ። ስለዚህ አሁን አላህ የሚለውን ከመጽሐፍ ቅዱስ አስተምሮት አንጻር ከሚስዮሎጂም ከቴዎሎጂም አንጻር ግራውንድ እንሰራለታል። አላህ የሚለውን የስላሴ የወል መጠሪያ ስም አድርገን መጠቀም እንችላለን። የምን የስላሴ? ይህም ጻፉ። አላሁል አብ በቀደም ውስጥ እግዚአብሔር አብ፣ አላሁል ኢብን እግዚአብሔር ወልድ፣ አላሁ ሩሑል ቅዱስ እግዚአብሔር መንፈስ ቅዱስ፣ ኢላሁን አሐድ አንድ አምላክ። አላሁል አብ ከነጋር ወርሲ ድምጻችሁ ምንድን ነው? ራት አልበላችሁ ምን? አላሁል አብ፣ አላሁል ኢብን፣ አላሁ ሩሑል ቅዱስ፣ ኢላሁን አሐድ። አሜን። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ። የስላሴ የወል መጠሪያ ስም አድርገን እንይዛለን። እንደማ ነቁል አን አላህ ብለን ስንል አላህ በሚለው የመለኮት መጠሪያ ስም ውስጥ አባት አለ፣ አብ፣ ልጅ አለ፣ ወልድ፣ መንፈስ አለ፣ መንፈስ ቅዱስ። አሜን። የስላሴ የወል መጠሪያ ስም በሶስት አካል በአንድ መለኮት ከዘላለም በፊት የነበረ ለዘላለም የሚኖር አንድ አላህ። ገባችሁ ቋንቋዬ? አሜን። አንድ ሙስሊም ግን አላህ ብሎ ሲል ወፊ ዛቲሂ አሐድ ወፊ
መለኮት ያህል በመለኮትም በአካልም አንድ የሆነ የሚል ነው ትምህርት ያለው። እኛ ደግሞ አላህ ብለን ስንል በአካል በሶስት አካልነት የተገለጠ ከዘመን በፊት የነበረ ከዘመን ውጭ በዘመን ውስጥም ከዘመን በኋላ የሚኖር አሜን። ይሄን መጽሐፍ ስላለን እንላለን። እኔ መጽሐፍ የሚለው ነው የምናገረው። የቁርአኑ አላህ አንዱ አጽንቶ የሚቃወመው ስላሴ በስላሴ አለማመን እንደት ነው። ስለ ስላሴ አላምን ብለህ ብትል በእግዚአብሔር ክደሃል። ስለ ስላሴ መናገር ደግሞ ህይወት ነው። እርቅ የሆነው ነገር ደግሞ ከእውቀት ከፍለን እንጂ ሙሉ አልተሰጠንም። እዚህ ነው መጽሐፍ ሲናገር ከእውቀት ከፍለን እናውቃለን። እግዚአብሔር ራሱን በገለጠበት ልክ እንናገራለን። ለምሳሌ በኢስላም ስለ መለኮት ነገ የቂያማ ቀን አላህ ጀሃነምን እንደዚህ ይላታል። የሚያስፈራራው ሁሌ በጀሃነም ነው የቁርአኑ አለ እና ጀሃነም እንደዚህ ትላለች፣ ያ አላህ የተንቦገቦገች እንደገና ሌላ ሰው ጨምርብኝ ብላ ትለዋለች አሉ። አላህ ጨምር፣ ሌላ ሰው እንደገና ጨምር። ሲጀመር ከፍጥረት መጀመሪያ አላህ ሰውንና ጋኔንን የፈጠረው ለእሳት ነው ይላል ቁርአን። እሱ ነገር አነሳበታል። ከዛም በኋላ አላህ እንደዚህ ይላታል፣ ጀሃነምን እጆቿን እግሮቹ ወየኽልቁ አብዋበ ጀሃነም ቢቀደሜ በእግሮቹም ጀሃነምን ይዘጋታል። እንግዲህ አላህ እግር አለው ማለት ነው። እሺ ከይፍያው እንዴት ነው? እግር አለው ብሎ ማመን በኢስላም ስለ መለኮት ዋጅብ ነው ይላል። ከይፍያው እንዴት ነው ታዲያ? ሁኔታው መጅሁል አይታወቅም። ወሊማኑ ይህ ዋጅብ ማመን ግን ግዴታ ነው ይላል። አህሉ ሱና ወልጀማዓ ፋንዳሜንታል ሙስሊሞች ምን ይላሉ? አላህ ከአርሹ በላይ ተደላደለ ብሎ ማመን ዋጅብ ነው። በምን ሁኔታ ውስጥ ነው ያለው አይታወቅም። በሱ ማመን ምንድን ነው? ግዴታ ነው። ስለሱ መጠየቅስ ቢድዓ ነው ይላል። እኛም እንደዚህ እንላለን። ስለ ስላሴ ማመን ዋጅብ ነው። እውቀትን ነው እየገባችሁ ነው የምለው። ስለ ስላሴ ማመን ዋጅብ ነው። ከይፍያው እንዴት ባለ ነገር ይገለጣል? የኔ እውቀት የኔ መረዳት በምድር ላይ የተፈጠሩ ቋንቋዎች ሁሉ የእሱን ልክና ማንነት አይገልጡትም። አሜን። ክብር ለእግዚአብሔር አሜን። የምናመልከው አላህ ታዲያ እንደምታል ወደዚህ ልምጣ። አሁን አላህ የሚለው እየገባችሁ ነው አይደለ? አሁን በንጽህና የቁርአኑ አላህና የመጽሐፍ ቅዱሱ አላህ በንጽህና እንድታዩ ይፈልጋል። በሕይወት መጽሐፍ የተገለጠው አላህ እኛን ለምን ጠራ? የማቴዎስ ወንጌል ምዕራፍ 5 ከቁጥር 14 እስከ 16 አንቱም ኑሩ ልዓለም መብንየቱን ዐላ ጀበል ላ ተኽፋ ዐን ልአንዛር ወላ አሐደን የሽዑሩ ልሚስባሕ ወየድዑ ተሕተ ልሚክያል በል የድዑ ዐላ ልመናር ፈዩዲእ ሊኩሊ መን ፊ ዳር ወቢነፍሲ ጠሪቃ የጅቡ አን ቱድኢየ ኑረኩም ቁዳመ ናስ ሊከይ የረው አዕማለኩም ልሐሰና ወዩሰቢሑ አባአኩም ፊ ሰማ። እንግዲህ የሆነ ልሳን ነው አይደል ያወራሁት? አጠገባቸው ያለውን አሰላሙ አለይኩም በሉት። አረብኛ ቋንቋ የእስላም ነው ብለህ ምን ማን የሰጠው? አረብኛ ቋንቋ ህይወት ይሰበካል። አሜን። እኔ በጣም እዚህ ጋር የሚሞክት ይሆን ሙስሊም ኢቫንጀሊዝም እንሰራለን ብላችሁ ካላችሁ ይኸው ግቢ እናንተ ውስጥ አሚና ነች አይደለ? አብደላ አይደለ? ይኸው ከአሚና ጋር ከአብደላ ቶርም ትገናኛላችሁ፣ ምግብ ላይ ትገናኝ። ይኸው መለየተ ኢየሱስ ጌታ ነው ጥሩ ነው በል ችግር የለውም። እኔ እምላለሁ ኢየሱስ ጌታ ነው። አሜን። የኢየሱስን ጌትነት ግን በስራ በኑሮ የምትዘምረው መዝሙር ህይወትን ይናገር። እዚህ ነው ሰማሪ ህይወት ይናገር። እስኪ የዘመኑ ጴንጤዎች ምን ሆነናል? ክርስትና አፋችን ላይ ነው። እዚህ ሊሳን ከልባችን ጋር አልተዋሃደ። ህይወት ይናገር። አሜን። ታምብላችሁ ማቴዎስ ወንጌል ላይ እናንተ የዓለም ብርሃን ናችሁ፣ በተራራ ላይ የተመሰረተች ከተማ ልትሰወር አይቻላትም ይልና አንድ ሰው መብራቱን ወይም ደግሞ ሻማውን ከእንቅብ በታች አስቀምጠው ሰዎች ሁሉ እንዲያዩት ምን ባለ ቦታ ይቀመጣል? ከእንቅብ በላይ ይቀመጣል ካለ በኋላ ፈዩዲኡ ሊኩሊ መን ፊ ዳር በአካባቢው ያለው ሰው ሁሉ ምን እንዲሆንለት? አንተ ዶርም ውስጥ ያለ የምታበራ የክርስቶስ ኢየሱስ ብርሃን ነህ። አሜን። ሰውን በደንብ ህይወት ለመናገር ያለበት ወገን ድሮ መስጊድ ውስጥ ያለው ሲሪየስ ትምህርት ነው ሞልቶ
ድሮ መስጊድ ውስጥ እያለ ከምድር ነገር ይልቅ የሚመጣውን ዓለም ነበር ምናፍቀው። ችግሩ ምን ነበር? እዛ የሚመጣውን ዓለም ምናፍቅም። ስለሚመጣው ዓለም ግን የሚያሳርፍ ነገር አልነበረም። ጌታ ኢየሱስ ሲያገኘኝ የሚቀጥለውን ዓለም ሳስብ አሳረፈኝ። አሜን። ስለዚህ መዳኔ ነገ የቂያማ ቀን ሳይሆን አሁን አውቃለሁ። አሜን። ይለቱ ይሄ ከዛ በኋላ ምን ይላል? በቤተሰብ ስታሪክ የጂ አንቱ ዲ አኑሮ ዳብናስ እናንተም የግድ ብርሃናችሁ በሰው ሁሉ ፊት ይበራ ይገባል። ይሄ ያለው ኢየሱስ ሊኩል ይመየረው አዕማሉኩም الحسና መልካሙ ስራችሁን። አሜን አሜን። መልካም ስራ ይብላስ። መልካም ስራ ይተግባር በተግባር